ሶላተል ጀናዛ ሲሰገድ ለምንድነው ሩኩዕም ስጁድም የሌለው? ተክቢረተል ኢህራም ላይ ብቻ ቆመን ለምንድነው የምንጨርሰው? ወላሂ ዲናችን እኮ ረቂቅም አጃኢብ ነው። ምክንያቱም የሚገርም ነው። ምክንያቱን ነግራችኋለሁ። በዚህ አጋጣሚ መሳኪኖችን እያስፈጠርን ነው። የቻላችሁትን ብታግዙን ብዙዎች ጋር መድረስ እንችላለን። ኮመንት ላይ በምታዩት አካውንት ያቅማችሁን ትንሽ ነው በዛ ነው ሳትሉ ለመሳኪኖች እንድንደርስ የቻላችሁትን ያህል አግዙን። አላህ በሰደቃችሁ በርከት ያሻችሁትን ሐጃችሁን በሙሉ አላህ ያውጣላችሁ፣ ሰደቃችሁን ይቀበላችሁ ኢንሻአላህ። ምክንያቱም ምንድነው ከፊት ለፊታችን ጀናዛ አስቀምጠን ስንሰግድ አይምሮአችን ወዴት መቀየር ይጀምራል? ንያችን ወዴት መሄድ ይጀምራል? ከፊት ለፊት ጀናዛ ኖሮ ስጁድ ስናደርግ ሩኩዕ ስናደርግለት ለማን መሆን ይጀምራል? በተለይም ደግሞ የዛ ጀናዛ ባለቤቶች ወይም የሚወዱት ቤተሰቦቹ ዘመድ አዝማዶቹ ምን ማድረግ ይጀምራሉ? አላህን ይረሱና በሐዘን ምክንያት እዛ ፊት ለፊታቸው ላለው ጀናዛ እያሰቡ ወደ ማን መስገድ ይጀምራሉ? ወደ ጀናዛው መስገድ ይጀምራሉ። ንያ ይቀየራል ማለት ነው። በሂደት ምን መሆን ይጀምራል? በሰዎች ልምድ ማለት ነው ለጀናዛ መስገድ ሰላተል ጀናዛ ለአላህ ሳይሆን ለጀናዛው የሚሰገድ ሰላት መሆን ይጀምራል። ከርቀት እያዩን ያሉ ሰዎችስ ቢመለከቱ ምን ያስባሉ? መንገድ ላይ እየሰገድን ከሆነ እነዚህ ሰዎች እኮ ለሬሳ ለጀናዛ መስገድ ጀመሩ ብለው ሌላ መልእክት እንዲኖር ያደርጋሉ። ስለዚህ መጨረሻው አስፈሪና ሀያል ስለሆነ የሚመጣው ጣጣ በጣም ሰፊ ስለሆነ ወደ ምን እንዲሰገድ አይፈለግም? ወደ ጀናዛ ሩኩዕና ሱጁድ ተጨምሮ እንዲሰገድ አይፈለግም። ይህ ዲናችን ወደፊት የሚፈጠረውን ቀድሞ በመገመት ያስቀምጠልን ረቂቅ ጥበቡ ነው። ሱብሃነላሂል ዐዚም። ኮመንት ላይ ያላችሁ በቻላችሁ አቅም መሳኪኖችን አግዙልን። ወሰላሙ አለይኩም።